ሰላም ሰላም ብያለሁኝ ሰላማችሁን ብዝትና ትርፍ ይበልልኝ። ውድ የፍሬ ህይወት ቤተሰቦች እንዴት ናችሁ? ሰላም ናችሁ ወይ? እኔ እግዚአብሔር ይመስገን ደህና ነኝ አለሁላችሁ። እንዴት እያደረጋችሁ ነው? የረመዳን ስራ እንዴት እያደረጋችሁ ነው? ውድ እህቶቼ እንግዲህ ዛሬ ደግሞ ደስ የሚል አሰራር ይዤ መጥቻለሁኝ። ሁላችሁም ሰርታችሁ ሞክሩት ማለት ነው። በተለይ በጾም ጊዜ በጣም የምትጠቅም ምግብ አሰራር ነው ይዤ መጥቼ ያለሁትኝ። እስከ መጨረሻ ድረስ ግን ቪዲዮውን እዩት። አስተያየታችሁ ደግሞ ኮሜንት ላይ ጻፉልኝ። ውድ እህት ወንድሞቼ እና ደስ የምትል አሰራራ ናት ማለት ነው። እንዲታያችሁ ብዬ እዚህ ጋር ቀረብ አድርጌያለሁኝ ማለት ነው። እውነት እኔ ተመችቶኛል። እኔ እንደተመቸኝ እናንተም ይመቻችሁ ብዬ ተስፋ አደርጋለሁ ማለት ነው። እዚህ ጋር ሁለት ሽንኩርት አለኝ፣ ሁለት ቀይ ስሩም አለኝ፣ ሁለት ካሮትም አለኝ ማለት ነው። እንዲሁም ድፍን ምስር አለኝ ማለት ነው። ሩዝ ነበረኝ ሩዝ እሰራለሁኝ ብዬ ነበረ ግን አልተመቸኝም ሰዓት ስለሄደብኝ ሌላ ስራ ስለታዘዝኩትኝ ሩዝን ትቼዋለሁኝ ማለት ነው። ሩዝን ትቼዋለሁኝ። ድፍር ምስር አለ እንዲሁም ማለት ነው። ቀይ ስር አለ፣ ሽንኩርት አለ ማለት ነው። ድፍን ምስራችንን አጥበን እዚህ ጋር ትኩስ ውሃን አድርገን እንቀለቅለዋለን ማለት ነው። ድፍን ምስራችንን እንቀለቅለዋለን። እዚህ ጋር ደግሞ ቀይ ስራችንን ፈቅፍቄያለሁኝ። ቀይ ስሬን ፈቅፍቄያለሁኝ እንዲሁም ማለት ነው። ካሮትም ፈቅፍቄያለሁኝ ማለት ነው። ፈቅፍቄያለሁኝ አሁን መስራት ነው የሚቀረኝ ማለት ነው። መስራት ነው የሚቀረኝ። እዚህ ጋር ሽንኩርቴን አድርጌያለሁኝ። ሽንኩርት ሁለት ራስ ሽንኩርት አድርጌያለሁ። ሽንኩርት ደግሞ ሻራይህ አድርጌ ነው የከተፍኩትኝ። እናንተ የፈለጋችሁን አድርጋችሁ መክተፍ ትችላላችሁ ማለት ነው። ነገር ግን እኔ ግን ሻራይህ ነኝ ያደረኩትኝ ማለት ነው። ሻራይህን አድርጌዋለሁኝ። አሁን እዚህ ጋር አማስላለሁኝ እላችኋለሁኝ። አማስላለሁኝ እያማሰላችሁ እንዳይቃጠልባችሁ በተለይም ኤሌክትሪክ ነው የምትሰሩ ልጆች አሁንም በድጋሚ እሳቱን ቀንስ አድርጋችሁ ስሩ ማለት ነው የሚወደው። ሌላ ምንም ማለት አልችልም። እንዴት ይዛቸዋል? ጾሙ እንዴት ነው? እንግዲህ ሁለቱ አንድ ላይ ስለዋለ አሁን የኛንም የሙስሊሙን አንድ ላይ ስለዋለ በተለይ ደግሞ በምስራቅ ሀገር ላላችሁ እህቶቼ ከስራ ጋር እንትን ስለሆነ ማለት ነው። ትንሽ ስራም ስለከበድ የሚል እንዴት ነበረ ማለት እወዳለሁኝ። ግን እግዚአብሔር ይመስገን አሁን ቀርበናል። 2 ቀን ወይም 3 ቀን ነው የሚቀረን ማለት ነው ልንጨርስ ማለት ነው። እንግዲህ እዚህ ጋር ቅመም እየፈለኩ ነው ነበረ ማለት ነው። ለካ እንትን አላየሁትም ነበር ዘግቼዋለሁኝ ብዬ እንትን ነበረ ማለት ነው። ቅመም እያመጣሁ ነው እህታችሁ ማለት ነው። እና እውነት ደስ የሚል ነው። እኔ በጣም ነው የምወደው ድፍን ምስር ከቀይ ስር ጋር ከካሮት ጋር በጣም ነው የምወደው ማለት ነው። እውነት ማለት ነው። እዚህ ጋር ዘይት እያደረኩትኝ ነኝ። ዘይት እያደረኩ ነው። ዘይት ግን በጣም ጊዜ ባታበዙት ይመረጣል እህቶቼ። ባይበዛ ይመረጣል ማለት ነው። ምክንያቱም ጾማችሁን ስለምትውሉ ዘይትን አብዝታችሁ ባትበሉ ጥሩ ነው ማለት ነው። ለልባችሁንም እንዲሁ ለሆዳችሁንም ጥሩ አይደለምና ዘይትን አታብዙ ማለት እወዳለሁኝ ውዶቼ። የኔ ቅመሞች ማለት ነው። በነገራችን ላይ እኔ ዘይትን በጣም ነው የምወደው ማብዛት እወዳለሁኝ። ግን
ጥቅሙ የለውን ጉዳት ነው እንጂ ጥቅም የለውን ማለት ነው። ጉዳት ነው እንጂ ጥቅም ስለሌለው ባይበዛ ግን ይመረጣል። ይመረጣል የኔ ውዶች ማለት ነው። እዚህ ጋር አለ ማለት ነው። እዚህ ጋር ሽንኩርቱን ቀረብ አድርጌ እንድታያችሁን ብዬ ማለት ነው። እሳቱን ቀንስ አድርጌበታለሁ ማለት ነው። እሳቱን ቀንስ አድርጌበታለሁ። ሸራይህ ነው ማለት ነው። ሸራይህ ሽንኩርቱም እንትን ስለሆነ የበቀለ ነበረ ሽንኩርቱ ነው። እንግዲህ ብርድ ስለሆነ ይበቅላል። አሁን ጨውን አስገብቻለሁኝ። ጨውን አስገባሁት ሽንኩርቱን ቶሎ ብሎ እንዲበስልልኝ ነው ማለት ነው። ሽንኩርቱን ቶሎ ብሎ እንዲበስልልኝ ጨው አድርጌያለሁኝ የኔ ውዶች። እናንተም የፈለጋችሁ ማድረግን ትችላላችሁ። ከፈለጋችሁ ጨውን አድርጋችሁ የፈለጋችሁን ማድረግ ትችላላችሁ ማለት ነው። ቀይ ስሩ ግን እንዴት እንደዛ አይሆን። በተለይ ደግሞ ደም ማነስ ያለባቸው እህቶቼ፣ ደም ማነስ ያለባቸው ቀይ ስሩን ከሰላጣ ጋር መብላትን አለባቸው። እንዲሆኑ ማለት ነው። ቀይ ስር ዝም ብላችሁን ብሉት ማለት ነው። ከቀይ ስር የበለጠ ደግሞ ቲማቲም ማለት ነው። ቲማቲም አሲረን አድርጋችሁ ጠምቃችሁ እንደ ጁስ መጠጣት እንችላላችሁ። እንዲሁንም ዝም ብላችሁ ጥሬ ቲማቲምን መብላት ትችላላችሁ ማለት ነው። ቀይ ስሩ እንዲሁ ሳይበስል ማለት ነው። ሳይበስል ነው። አሁን ቀይ ስሬን አስገብቻለሁ ማለት ነው። ቀይ ስሬን 2 ራስ ነው ማለት ነው። 2 ራስ ነው ማለት ነው። እንዲያው አብዛኞቹ አረቦቹን ቀይ ሱር መንደር ይሉታልና ይወዱታል ማለት ነው። በተለይ ከሰላጣ ማለት ነው። ከሰላጣ ጋር ይወዱታል ማለት ነው። እንዲሁንም በተበል ይሰሩታል። ብዙ ነገር ይሰራል። ቀይ ስር ማለት ነው። ይወዱታል እና እኔንም ቀይ ስር አንዷ ወዳጅ ነኝ ማለት ነው። በተለይ በዚህ በጾም ሰዓት ሲሆን ጊዜ ቀይ ስሩና ምስር ድፍን ምስርን ወዳጅ ነኝ እላቸዋለሁኝ ማለት ነው። እዚህ ጋር እያማሰልኩትኝ ነኝ። ትንሽ ከደን አድርጋችሁ ምን ማድረግ አለባችሁ? መብሰል ግን አለበት ማለት ነው። መብሰል አለበት። ምን መብሰል አለበት? ይሄ ቀይ ስሩና እንትኑን መብሰል አለበት። ቀይ ስሩ እንዲሁንም ማለት ነው። ካሮቱን መብሰል አለበት ማለት ነው። ውሃ ግን አታድርጉት። ውሃ ባታድርጉለት ይመረጣል ማለት ነው። እኔ ውሃ አላደረኩለትኝም። እሳቱን ቀነስ አድርጌ እዚህ ጋር ደግሞ ቅመም አለ ማለት ነው። ቅመም ያስገባሁለትኝ ቁንደ በርበሬ፣ ካሞን እንዲሁንም ማለት ነው የእንትን ማለት የካሪ መረቅ እንትን ባህራት ካሪ አስገብቼለታለሁ ማለት ነው። ባህራት ካሪ ወደ እንትን ማለት ነው። ወደ አትክልት በጣም ነው የሚያጣፍጠው ማለት ነው። እንግዲህ ባህራት ካሪ ምንድነው የምትሉ ልጆች ልትኖሩ ትችላላችሁ። ባህራት ካሪ እንግዲህ የካሪ የምንሰራበት ባህራት ነው ማለት ነው። እዚህ ጋር ደግሞ ምስራችን እየበሰለ ነው ማለት ነው። በነገራችን ላይ ምስር ለመብሰል ብዙ እንትን አይልም ማለት ነው። ወደዚህ ነው አምጥቼዋለሁኝ። ሳብ አድርጌ አለኝ ማለት ነው። ካሮት እንትኑን ማለት ነው። ምስሩን ማለት ነው። ምስር የብርጭቆ ሻይን አለ አይደለ? ትንሽዬ የብርጭቆ ሻይ አረቦቹን ሻይ የሚጠጡባት አለ አይደለ? በሱን 2 ነው ያደረኩት ማለት ነው። እናንተ የፈለጋችሁን ማድረግ ትችላላችሁ። መብዛትም ትችላላችሁ፣ ማነስም ትችላላችሁ። እኔ ግን አላበዛሁትኝም። አሁን ይኸው እዚህ እንድታያችሁን ብዬ እንደዚህ አድርጋለሁ ማለት በኋላ ግን መገልበጡን አይቀርም። ያው እዚህ ጋር አለ ምስር ማለት ነው። ድፍን ምስሩ ማለት ነው። በዚህም በነገራችን ላይ ድፍን ምስር ማለት ነው ሳይበስል ከካሮቱን አድርጋችሁ መብሰል ከፈለጋችሁ ማድረግ ትችላላችሁ። ነገር ግን አይበስልም። ይሄን ማወቅ አለባችሁ ማለት ነው። አይበስልም። እኔ ሞክሬዋለሁኝ። በነገራችን ላይ አንድ ቀን ነበረ እጃዛ ላይ ወጥቼ የዛሬ 1 አመት የዛሬ 2 አመት ይመስለኛል። ኧረ የዛሬ አመት እኮ አልወጣሁትኝም፣ አላዋሽም። ብዙ አድርጌያለሁ እጃዛ ሳልወጣ ማለት ነው። ከዛ እጃዛ ላይ ወጥተን ማለት ነው ልሰራ ፈልጌ ምስርና ምስር ቀይ ስሩን ምናምን አንድ ላይ አስገባሁት። አቁላልቼ ሳስገባው እንዴት አባቱ ብሎ ይብሰል? መብሰል ነው እምቢ አለኝ ማለት ነው። አይበስልም። ስለዚህ የግድ ምን ማድረግ አለብን? ድፍን ምስሩን ለብቻውን ቀልቅለን መብሰል አለብን ማለት ነው።
እዚህ ጋር ነጭ ሽንኩርትን አስገብቻለሁ ማለት ነው። ነጭ ሽንኩርትን አስገብቻለሁኝ። ዝንጅብልና ዝንጅብልና ነጭ ሽንኩርት የተፈጨ አልነበረኝም፣ አልፈጨሁትኝም ነበረ። ስለዚህ ምን አድርጌያለሁኝ? ከተፍ ከተፍ አድርጌ ከላይ አድርጌያለሁኝ ማለት ነው። ግን ዝንጅብል ነጭ ሽንኩርት ተፈጭቶ ብናስቀምጥ ግን ጥሩ ነው ማለት ነው። ግን ዝንጅብል አልቆ ስለነበረ አልነበረኝም እንጂ እሱ ነው በጣም ጥሩ ማለት ነው። አሁን ክድና አድርጋታለሁኝ። ከድኜ የተወሰነውን አስቀምጣታለሁኝ ማለት ነው። አስቀምጣታለሁ የተወሰነው ደቂቃ ማለት ነው። አሁን ደግሞ ምን አድርጌያለሁ መሰላችሁ? እዚህ ጋር ምን አለ መሰላችሁ? ቃሪያ አድርጌያለሁኝ ማለት ነው። ቃሪያ አድርጌያለሁኝ ላዩን ቃሪያ አድርጌ ክድን አድርጋታለሁኝ አሁንም ማለት ነው። መክደኗን አይቀርም ይኸው ያት ማለት ነው። እንዲታያችሁ ብዬ ትንሽ ቀረብ አድርጋታለሁኝ ማለት ነው። አሁን ደግሞ ምን አድርጋለሁ ይመስላችሁ? ይሄ ደግሞ ምን መሰላችሁ? ፔፐር ማለት ነው። ፔፐር ወይም ደግሞ ፍልፍል በሬድ ማለት ነው። ፍልፍል በሬድ ወደ ላይ አድርጋለሁ ማለት ነው። ምክንያቱም ሽታው በጣም ጥሩ ነው የሚሆነው ማለት ነው። ሽታው በጣም ጥሩ ይሆናል። እያችሁ ስበስል እንደዚህ ይሆናል ማለት ነው። ያንሳል ማለት ነው። ለመጀመሪያ ብዙ ነበረ፣ ሲበስል ደግሞ እንደዚህ ይሆናል። አሁን ደግሞ ትንሽ እንዲዋሃድልኝ ብዬ መሰል አድርጋለኝ አማስላለኝ ማለት ነው። እውነት እንዴት አባቱ እንደሚጣፍጥ ልነግራችሁን አልችልም ማለት ነው። ሰርታችሁን ስትመክሩት ወይኔ ፍሬ ብላችሁንን ታመሰግኑኛላችሁ ማለት ነው። ታመሰግኑኛላችሁ እህቶቼ። እሳቱን ግን ቀነስ ማድረጋችሁን አትርሱ ማለት ነው። አሁን እኔ እሳት 2 ቁጥር ነው ያደረኩበትኝ ማለት ነው። ለምን እንዳይቃጠል ውሃ አላደረኩለትኝም፣ ምንም አላደረኩለትም ማለት ነው። እንድታያችሁ ብዬም እስከ መጨረሻ ከመጀመሪያ እስከ መጨረሻ ማለት ነው ቪዲዮውን የቆረጥኩትኝ ነገር ምንም ነገር የለብኝም ማለት ነው። አልቆረጥኩትኝም ማለት ነው። ሁላን አምጥቼ እዚህ ጋር አለ ማለት ነው። አሁን እግዚአብሔር ይመስገን እዚህ ጋር ቂጣ አለ ማለት ነው። በነገራችን ቂጣችን እዚህ ጋር አለ። ወጣችን ደግሞ ማለት ነው። ወጣችን ደግሞ እዚህ ጋር አለች ማለት ነው። ስላጣም አለ፣ አንድ ቂጣንም አለኝ ማለት ነው። ሮዝ ሊሰራ ብዬ ነበረ ግን ሰዓት ስለሄደብኝ ሌላ ስራ ስላታዘዝኩትኝ እንግዲህ ምን ማድረግ